በቀኝ የተሰቀለው ወንበዴ አዳምን ቀድሞ መንግስተ ሰማያት የገባበት ምክንያት በሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ የምናገኘው ታሪኩን አዳምን ቀድሞ ገነት የገባበት አንዱ ምክንያት ምንድን ነው? ንነሰ ዘበርቱ ተፈደይነ፣ እኛ በሚገባን ተፈረደብን ነበር ያለ። በኃጢአታችን ተከፈለን። ይህንን ሲያምን ነው የሰማይ ደጅ የተከፈተለት። ጌታም የምሕረት ፊቱን ያዞረለት እኛ በሚገባን የተሰቀልነው ነበር ያለ። ያኛው ግን በግራ የተሰቀለው ክርስቶስን ነበረ ሐሳብ ይከስ የነበረው። አምላክ ከሆንክ እስቲ አንተ ራስህን አድንና ከዛም እኛም አይተን እንመንብህ እያለ በክርስቶስ ይመጻደቅ ነበር። መፍትሄ የሚፈልግ ሰው እግዚአብሔር ላይ ጣቱን አይቀስርም። ጌታ ሆይ ምን አድርጌ ነው ለምን እንዲህ አደረክብኝ አይልም። በሚገባ ተፈረደብኝ ነው የሚለው። ሲያንሳይ ነው፣ ይሄ ለእኔ ትንሽ ነው፣ እንደ በደሌ ብዛት እንደ ኃጢአቴ ብዛት እንደ ልቡናዬ ጽናትና መደንደን እንደ ስንፍናዬ እንደ ክፋቴ ይሄ ሲያንሳይ ነው ብለን ስንቀበል ያን ጊዜ እግዚአብሔር በምሕረት አይኖቹ እኛን መመልከት ይጀምራል። ከዚያ ይሄንን ካደረግን በኋላ ምንድን ነው ማድረግ ያለብን? መፍትሄውን ይዘን ወደ እግዚአብሔር መሮጥ ነው። አሁን ለምሳሌ እንጉላችሁ ቅዱስ ዳዊት ምንድን ነው ያደረገው? መዝሙር 6 ቁጥር 1 ላይ ችግር በደረሰበት ጊዜ የጸለየው ነው። ምንድን ነው ያደረገው? የገዛ ልጁ ቤተ መንግስቱን ቀምቶ የዳዊቱን ሚስቶች በአደባባይ አጎሳቁሎ አዋርዶ አባቱን አሰደደ። የዚህ ጊዜ ምን አለ? እኔ ምን አደረግኩ? ልጄን ምን በደልኩት? ወደ ልጁም አልቀሰረም። ምን አርጌው ነው ይሄ ክፉ ልጅ እንዲህ የሚያደርገኝ አላለም። ችግር ሲደርስበት ወደ አቤሴሎም ሳይሆን የቀሰረው ወደ እግዚአብሔር ነው የዞረው። ምንድን ያለ? እግዚኦ በመዓትከ ይትቅስፈኒ ወበመቅሰፍትከ ይትገሥጸኒ ተሳለኒ እግዚኦ እስመ ድውአነ ወፈውሰኒ እስመ ታውካይ ጽምቴ። አቤቱ በቁጣ አትገስጸኝ፣ በመዓትህም አትቅሰፈኝ። 7 ትካትን 7 ሰዶምን ባጠፋህበት መቅሰፍትህ አትገስጸኝ፣ አታጥፋኝ። የኃጢአት ድውይ ነኝና ይቅር በለኝ ነበር ያለ ማለት ነው። አያችሁ፣ 2 ነገር ቅዱስ ዳዊት ለችግሩ መፍትሄ አመጣ። ከሞቀ ከደመቀ የወርቅ ዘውድ ደፍቶ ወላንሳ ከተነጠፈበት አልጋ ዙፋን ላይ ይኖር የነበረ ዳዊት፣ ሺህ በቀኙ ሺህ በግራው የሚረበረብለት ዳዊት እንደ ከርታታ ወፍ በረሃ ለበረሃ ሲንከራተት እንዴት የገዛ ልጄ በእኔ ላይ ይሄን ያነሳብኛል ብሎ ወደ ጠላቱ አልቀሰረም፣ እግዚአብሔርን አላማረረም። ያደረገው ድውይ ነኝና ፈውሰኝ ነው። አሁን ልብ በሉ፣ ችግር ሲደርስብን መጀመሪያ ማድረግ ያለብን የችግሩን ምክንያት ራሳችንን ማድረግ ነው። የመጀመሪያው ማለት እኔ ነኝ። እኛ በሚገባ ነው የተከፈለን። ትንቢተ ዳንኤልም ምዕራፍ 9-10 ስታነቡ ነቢዩ ዳንኤል ሲጸልይ በሚገባ እንደ ኃጢአታችን ተከፍሎናል ነው የሚለው። ይህንን ሁሉ ያመጣህብን በኃጢአታችን ነው። ስለዚህ እኔ ነኝ ማለት እነገሌ እኮ ናቸው፣ እገሌ እኮ እንዲህ ያደረገኝ ከማለት እኔ ነኝ። እግዚአብሔር መቅሰፍት ሲያመጣ ሰው ወደ ሁለት ነገር ነው ፊቱን ማዞር ያለበት። የመጀመሪያ ወደ ራሱ፣ ቀጥሎ ወደ እግዚአብሔር። መጀመሪያ የሰው ልጅ ችግር ሲመጣ መከራ በር ሲያንኳኳ መጀመሪያ ሰው ማዞር ያለበት ፊቱን ወደ ራሱ ነው። ፊቱን ወደ ራሱ ያዞረ ሰው ምን ያደርጋል? እግዚአብሔር ያየብኝ ስህተት ይኖራል። በትንቢተ ኢሳይያስም ላይ ስታነቡ ምዕራፍ 38 ላይ ምንድን ነው ያደረገው? ሕዝቅያስን መከራ በመጣበት ጊዜ ነቢዩ ኢሳይያስ መጥቶ ምንድን ነው ያለው? ስራ ቤተከ እስመ ትመውት ወይትሐዩ፣ ትሞታለህ እንጂ አትድንምና ቤትህን አስተካክላለሁ። ይህ ምንድን ነው? መከራ ሲመጣልህ ወደ ራስህ ዙር ማለት ነው። ቤትህ ያለው ሰውነትህ ማለት ነው። ወደ አንተ ዙር ነው። አሁን ዳዊትም ወደ ራሱ ነው የዘወረ። ኢሳይያስም ሕዝቅያስን ያዘዘው ወደ ራስህ ዙር፣ ቤትህን አስተካክል። ምን የቤት ስራ አለ? ቤት ውስጥ ምን ጉድፍ አለ? ይህ ችግር የመጣብህ ቤትህ ስላደፈ ነው፣ ቤትህ ስለጎደፈ ነው። ቤት ውስጥ የጎደለ ነገር አለ፣ ያላሰናዳኸው ዕቃ አለ። ቤትህን አስተካክል፣ ወደ ቤትህ ዙር ነው ያለው። ሰሎሞን ምን ይላል? ባልንጀራ በገሰጸህ ጊዜ ወደ ኋላ ተመለስ ይላል። ባልንጀራ በገሰጸህ ጊዜ ወደ ኋላ ተመለስ ማለት አንገትህን ነቅንቀህ እሱን ወደ መቃወም ከምትሄድ
ስህተቶችን ወደ ማየት ተመለስ ነው። ስህተቶችን ወደ ማየት ተመለስ። ክፉ ምላስ ራሳችን እንድንመረምር የሚላክ መመርመሪያ ደብዳቤ ነው፣ መጠይቅ ነው፣ እኛን የምንጠይቅበት። ስለዚህ ዳዊትም ወደ ራሱ ዞረ፣ ሕዝቅያስም ወደ ራሱ ዞረ። ቀጥሎ ሰው ወደ ራሱ ይዞርና ንስሐ ገብቶ ማረኝ አላበጀሁም ካለ በኋላ ሰው ችግሩን ወደ እግዚአብሔር ቤት ይዞ መሄድ ነው። አሁን እየነገርኳችሁ ነው። ችግር ሲደርስብን ምን ማድረግ አለብን? መጀመሪያ ወዴት ነው መዞር ያለብን ያልኳችሁ? አቤት ወደ ራሳችን መዞር። ጥርቅም አድርጎ መጀመሪያ የሆነ ችግር እንዲህ እኮ እየታማህ ነው፣ እንደዚህ ደርሶብሃል፣ እንዲህ ልትደረግ ነው ተብሎ ማስፈራሪያዎች ገና ስንሰማ ቶሎ ብለን ኃጢአቶቻችንን ነቅሰን ወደ መጻፍ ነው መሄድ ያለብን። እነዚህን ችግሮች ወደ ማየት ራስን ወደ ማስተካከል መሄድ ነው። ቀጥሎ ወዴት ነው የሚኬደው? ወዴት ነው? ወደ እግዚአብሔር ቤት። ወደ እግዚአብሔር ቤት ስንሄድ ደግሞ ማድረግ ያለብን ምን ይመስላችኋል? 3 ነገር ነው የምናደርገው። አንደኛው በእግዚአብሔር ቤት ላለ ሰው ችግሮቻችንን ማቅረብ ነው፣ ንስሐ መግባት ነው። ይሄው ለኢሳይያስ መናገር ማለት ነው። ዛሬ ነቢዩ ኢሳይያስ ለሕዝቅያስ መፍትሄ እንዲያመጣ የጸለየበት የሚታሰብበት የሕዝቅያስ ታሪክ የሚታሰብበት ቀን ነው ዛሬ። ስለዚህ ለኢሳይያስ መናገር ነው። ለኢሳይያስ መናገር የሚለውን በምን ይተረጉሙታል? በካህናትና በመምህራን ይናገሩታል። የእግዚአብሔር ቃል ወደሚያውቅ ሰው ሂዶ ማማከር እና ለንስሐ አባት መንገር ነው። ምክንያቱ ለምንድን ነው? በተለይ እግዚአብሔር ፍቅር ነው አይደል? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው ማለት ነው? ንገሩኝ እንጂ። ፍቅር ማለት ብዙ ሆኖ አንድ መሆን ማለት ነው። ሌላ የለውም። ፍቅር ማለት እኮ እሱ ብዙ ሆኖ አንድ መሆን ነው ፍቅር ማለት። ጠብ ማለት ደግሞ አንድ ሆኖ ብዙ መሆን ማለት ነው፣ መለያየት ማለት ነው። ፍቅር ሲሆን ደግሞ ወነሐውር ቤተ እግዚአብሔር በአሐዱ ልብ፣ እግዚአብሔር ፍቅር ነው ማለት እግዚአብሔር 3 አካል፣ አካሉ 3 ነው፣ አንድ ነው ማለት። ፍቅር ማለት በጣም ብዙ ብንሆንም እንደ አንድ ልብ ማሰብ ነው። ስለዚህ ምን ማለት ይመስላችኋል? ፍቅር ማለት እንደዚህ ከሆነ ትርጉሙ አሁን ለሰው እንድንናገር የሚያደርገን ለምንድን ነው? ለንስሐ አባት የምንነግር ለምንድን ነው? እግዚአብሔር ቀጥታ አይሰማንም? ይሰማናል። ለምንድን ነው እንደዚያ የምናደርግ? እግዚአብሔር ራሱ ህብረታዊ አምላክ ነው፣ የአንድነት አምላክ ነው። ስለዚህ የአንድነት አምላክ ስለሆነ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ስምዐ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ ፈጣሪህ እግዚአብሔር አንድ ነው ይላል። ይሄ አንድ ነው የሚለው በዕብራይስጡም ቃል የተጻፈው አንድ ዋህድ ነጠላ ሲንግል የሚል ሳይሆን ዩናይትድ የሆነ የተዋሃደ ማለት ነው። አንድ የሚለው ነጠላ ለማለት አይደለም። እግዚአብሔር አምላክ አንድ ማለት ብቸኛ ነጠላ ለማለት ሳይሆን ምን ማለት የተዋሃደ የሚል እግዚአብሔር አምላክ አንድ ነው የሚባለው የተዋሃደ ለማለት እንጂ አካሉ ሲንግል ናት ለማለት አይደለም። የብሉይ ኪዳኑ ስር ቃሉም እንደዛ አይደለም፣ ስራው ቃሉም እንደዛ አይደለም። ስለዚህ የተዋሃደ ነው ማለት ነው። እግዚአብሔር የተዋሃደ ነው። ሥላሴ በተዋህዶ ተዋህዶ በተሥላሴ ነው። ተጋበው በተከፍሎ ተከፍሎ በተጋበው ምስጢረ ሥላሴ ይትከፈል ወይ ይትከፈል ይባላል። ይትከፈሉ በአካላት ወይ ይትከፈሉ በመለኮት፣ ይትሰለሱ በአካላት ወይ ተዋህዱ በመለኮት እንላለን። ስለዚህ እግዚአብሔር 3 አካል አንድ ጌታ እንደሆነ ሁሉ እኛም ምንድነው በህብረት ነው ምንድነው። ስለዚህ ሰው የራሱን ድነት በብቻው የሚፈጽም አይደለም። ድነቱን የሚፈጽመው ህብረታዊ ሆኖ ነው። ለራሱ ድነት ኃላፊነት የሚወስደው ራሱ ነው። ነገር ግን ድነቱን እንዲፈጽም ግን ከሌሎች ጋር ሆኖ ነው የሚፈጽመው። ስለዚህ ንስሐ አባት የሚያስፈልገን ድነት ህብረታዊ ስለሆነ ነው። እግዚአብሔርን ራሱን ብናገኘው እንኳን ድነት ህብረታዊ በመሆኑ ምክንያት ወደ ካህን ይልከናል። እግዚአብሔር እስራኤልን ማናገር አቅቶት ያይደለ በሙሴ ያናገረው ወዶ አይደለም። በሐዲስ ኪዳን ክርስቶስ መካከለኛ ሆኖ ተገልጧልና ሌላ ያስፈልገንም የሚል ሰው ሊኖር ይችላል። ነገር ግን በሐዲስ ኪዳን በሐዋርያት ሥራ ምዕራፍ 9 ላይ እንደምንመለከተው
ቅዱስ ጳውሎስን ጌታችን ኢየሱስ ክርስቶስ ራሱ ተገልጦ ካስተማረው ከጠራው በኋላ ከዛ ምንድን ነው ያለው? ምን ላድርግ ጌታ ሆይ ሲለው ሂድና ሐናንያ የሚባል ሰው ስላንተ ይጸልይልሃል፣ የምታደርገውንም ይነግርሃል ነው። አሁን ቅዱስ ጳውሎስ ጌታን ካነጋገረ በኋላ ነው ወደ ሐናንያ ሂድ ብሎ የላከው። ድነት ህብረታዊ ስለሆነ ነው። ህብረታዊ ነው፣ ትህትናም ነው። ጌታ የዮሐንስ መጥምቅ አምላክ ሆኖ ሳለ ግን ከብሉይ ኪዳኑ ሊቀ ካህናት ልጅ ከዮሐንስ መጥምቅ እጅ በታች ራሱን አስገዝቶ ዝቅ ብሎ እንደተጠመቀ ድህነትም ኦርቶዶክሳዊ ሰው ምን ትልቅ ሰው ቢሆን ከአንድ ሰው ፈቃድ ስር ስለ ክርስቶስ ብሎ ራሱን ያስገዛል። በእውቀት የሚበልጠው ሰው በእውቀት ከሚያንሰው ካህን በታች ይሆናል። በጉልበት የሚበልጠው ሰው ከኮሳሳው ካህን በታች ይሆናል። በሀብት የሚበልጠው ሰው ከድሃው ቄስ በታች ይሆናል። ስለዚህ ያለ መምህራን ትምህርትና ያለ ካህናት ንስሐ ሰጭነት ድህነት በገዛ ፈቃዳችን የምንፈጽመው አይደለም ማለት ነው። ይሄ ለንስሐ፣ ለኃጢአት፣ ለይቅርታ፣ ለቅድስና ብቻ አይደለም። ለምን ጭምር የሚጠቅም ነው? ስጋዊ ችግሮችና መከራዎች፣ ጦርነቶች፣ ረሃብ፣ በሽታ ይሄ ሁሉ በመጣ ቁጥር ወደ እግዚአብሔር መሄድ የመጀመሪያ ምርጫችን ነው። ማማከር ማለት ነው። ሳያማክሩ መስራት ተገቢ አይደለም። አንድ ሰው ለመነገድ እንኳን ቢሆን አባቶችን ማማከር አለበት። ለመነገድ፣ ለማረስ፣ ለመቆፈር አምነህ ተሰማራ አይደለም የሚለው ቅዱስ ዳዊት? አምነህ ተሰማራ ነው። ስለዚህ ሁሉም ነገር ማህበ እግዚአብሔር ይጸንዕ ሁረቱ ለሰብ፣ የሰው ጎዳናው ከእግዚአብሔር የሆነ እንደሆነ ይከናወንለታል ብሏል ቅዱስ ዳዊት። ከእግዚአብሔር ተጀምሮ ነው የሚኬደው። ያዕቆብ የስጋውን ጎዳናም ቢሆን ከአባቱ ተመርቆ ቢጀምረው ነው ባለ 12 ልጅ የነገደ እስራኤል አባት የሀብትና የበረከት ልጅ የሆነው ተመርቆ ነው የሚጀመረው። እንኳንስ ከመምህራን ከካህናት ከእናት አባትም ተመርቀው ይጀምሩታል። ተመርቀው የጀመሩት ነገር ይሳካል፣ በበረከት የሚገኝ ነው። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ብናለቅስ ብንጸልይ ይሰማናል አይሰማን? ይሰማናል። ግን እንዲሰማን የእግዚአብሔር ሰዎችን ማነጋገር